ሰላም ጤና ይስጥልኝ የዳዊት ቻናል ተከታታዮች በሙሉ የዳዊት ቤተሰብ በሙሉ ዴቭ ወይም ዳዊት ተከታታዮች በሙሉ ሰላም ብያለሁ። ለማታውቁኝ ጄምስ ኢትዮጵያ ይባላልው የዩቲዩብ ስም ማለት ነው። ወደዚህ ቻናል ተጋብዤ ነው የመጣሁት። ዳዊት አዝናኝ ጥያቄ ብሎኝ በጥቅጡ ትንሽ ጥያቄ ጋብዞኝ ነው የመጣሁት እና ስለራስሽ ሙሉ በሙሉ በደንብ ንገሪኝ ይላል። ስለራሴ ሙሉ በሙሉ በደንብ ንገሪኝ። እኔ እስከማውቀው ራሴን እስከማውቀው ድረስ ተጫዋች ነኝ። ቶሎ ይከፋኛል። ተጫዋች ነኝ። ቶሎ ይከፋኛል። ሌላ ደግሞ የቻልኩትን ኃይል ደግሞ ጥሩ ነገር ማሰብ ይፈልጋለሁ እመኛለሁ ማለት ነው። ከዛ ውጪ ስለራሴ እናንተ ገምቱ ማለት ነው። እና አንደኛ ጥያቄ ይሄን ይመስላል። ሁለተኛ ጥያቄ የቁንጅና መለኪያ ምንድነው ብለን አንቺስ ቆንጆ ነሽ ብለሽ ታስቢያለሽ አለ። እስቲ እናንተ ፍረዱ። ቆንጆ ነኝ? yes I'm beautiful። አዎ ቆንጆ ነኝ። ሚያንሰኝ ነገር የለም። እግዚአብሔር ይመስገን። የቀረው እንደሚታየው ያው የተሰጠኝም ቆንጆ በቂ ነው ብዬ ነው የምቀበለው። ያው ሙሉ ለሙሉ አንድ ሰው ሙሉ አይሆንም። ፊቱ ቢያምር ሌላ ነገር ደግሞ ሊጎለው ይችላል እና እግዚአብሔር ይመስገን ቆንጆ ነኝ። ኮሜንት ጠይቃለሁ ይጠብቃለሁ። እሺ በዚህ ምን እንደትሉኝ ማለት ነው። አንቺ ጥፍጥፍ ምናምን እንዳትሉ እሺ። አዎ ቆንጆ ነኝ ብዬ ነው ማስበው። yes ሶስተኛ ጥያቄ ዛሬ ላይ ኢትዮጵያ ጠቅላይ ሚኒስትር ብትሆኚ ምን ታደርጊያለሽ ይላል። ኢትዮጵያ ጠቅላይ ሚኒስትር ፖለቲካሊ ያስወራኝ ነው ሳልፈልግ ማለት ነው። ሶስተኛ ጥያቄ ነው። ዛሬ ላይ የኢትዮጵያ ጠቅላይ ሚኒስትር ብትሆኚ ምን ታደርጊያለሽ? እንግዲህ ጠቅላይ ሚኒስትር ቢሆን በጣም ደስ በሚለው ሁኔታ ማለት ነው በቃ እንትን ነው በቃ ጥብቅ ሕግ ነው ማውጀው ማለት ነው። ልክ እንደ ሳውዲ አረቢያ ምናምን የሰረቀ እንደዛ እንደሚባለው ማለት ነው። እና ደግሞ አገሬ ቆንጆ እንድትሆን አደርጋለሁ። ጥሩ እንድትሆን በራሱ በቃ ሽር ብትና አድርጌ ነው ማኖራችሁ። ምን ይታወቃል ሌላ አንድ ጊዜ ይችላልውና አገራችን ቆንጆ አድርጌ ነው ማኖረው። ጻዳ ሰንዳ አድርጌ ማለት ነው። ግን ሁለቱን ነገሮችን እንጠቅሻቸዋለሁ። የገደለ እንደዛ በሚለው ማለት ነው እንደ አረብ ሀገራት ማለት ነው። ሌላ ሀገር አሁን የሰረቀ እጅ ቆረጣል ምናምን እንደሚባለው ማለት ነው። እንደዛ ዝም ብሎ እስር አድርጎ ምናምን ፍትት ያለ ጥቅ ነው ማደርገው። ከዛ ያለ ደግሞ ጻዳ አድርጌ ነው ማኖራችሁ። እባካችሁ ምረጡ። ለአንድ ሳምንት ለአንድ ቀን እንኳን ምንም ማድረግ አልችልም። ጥያቄው ነው። ዳዊት ነው እንደዚህ የሚያደርገኝ። በጣም የምትወጂውን ዘፈን አንጎራጉሪ ይላል። አራተኛ ጥያቄ በጣም ደስ ይላል። የልቤን አዳራሽ መኖሪያ ጋዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ ጋዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ ወሰተት ብላ ገብታ ውስጥ የነበሩት በግድ አስወጥታ ደህና አድርጋ ሰግታ ሰው እንዳይገባበት እርስት ነው ብላ ተቀምጣለች። የልቤን አዳራሽ መኖሪያ አርጋዋለች ወይስ የምሯን ነው ወይ ትቀልዳለች? በሩ በትዝታ ቆልፋ ብትወጣ ለመግባት አልቻሉም ሰው ሁሉ የመጣ የውስጥ የነበሩ በሁምባ ፈራርሰው
ግድግዳው ዙሪያው የልቤን አዳራሽ መኖር ያርገዋለች ወይስ የምሯን ነው? ወይ ትቀልዳለች ወይ ትቀልዳለች። እንዲህ ተመልካቾች እንግዲህ እኔ ትዕዛዝ አከብራለሁ። ዘፍኛለሁ። የቴዲ አፍሮ ነው የዘፈንኩት። ምናልባት እንደዚህ የሚል ዘፈን ብላችሁ እንትን ካላችሁ የልብ አዳራሽ አምለውን ነው የዘፈንኩት። አመሰግናለሁ። ወደ አምስተኛ ጥያቄ ፍቅር ይዞሽ ያውቃል? እስኪ ይዞሽ ከሆነ ስሜቱን ንገሪኝ። ስሜቱ ያው ብዙም አይደለም ግን እግዚአብሔር ይመስገን ቶሎ ነው የገላገለኝ ይዞኝ ማለት ነው። እና ብዙም ስሜት ለየት ያለ ስሜት አልተሰማኝም። በዚህም አመሰግናለሁ እግዚአብሔር ስለረዳኝ ሳልንገላታ ማለት ነው። እና ዩቱብ ለምን አጋጣሚ እንደከፈትሽ ንገሪኝ። እኔ ዩቱብ ላይ ቶም ኤንድ ጄሪ በጣም ነው ማየው። ቶም ኤንድ ጄሪ የህፃናት ፊልም ማለት ነው በጣም ነው ማየው እና እነሱን እንደከፈትኩት ሰሞን እነሱን ነው ያወረድኩ የሚፖስተው ማለት ነው። እነሱን ያወረድኩ ዝም ብዬ ፖስታለሁ። ከዛ በኋላ ነው ዩቱብ ካወኩኝ በኋላ ነው ያጠፋዋቸው ዝም ብዬ ነው ማለት ነው። ከዛ የዞርኩ ልጅ ቢኒም እንደዚህ ገንዘብ እንደሚሰራ ምናምን ደላልቼ እንትን አልኩኝ። ከዛ በራሴ አይዲያ ዩቱብ ላይ የሆነ ጌጦችን ይሰራ ነበረ ማለት ነው። ከዛ በኋላ ነው ሳይመቸኝ ሲቀር በዛው ተቋርጦ ቀረ ማለት ነው። ወደ አገሪ ስትገቢ ምን መስራትና በምን መልኩ መኖር አስበሻል? በምን መልክ እንደሚኖረው እግዚአብሔር ያውቃል። ያው እንደማንኛውም ሰው እንደ ሀገራችን ሰው መኖር አስባለሁ ማለት ነው። ምን መስራት ትፈልጊያለሽ አላልከው? ዩቱብ ላይ ብዙ ነገር እንትን እጀምን ልስራ እያልኩኝ ብዙ ጊዜ ጓደኞች እንደዚህ በዩቱብ ማውቃቸው ጋራ ተወያይተን ምናምን እናውቃለን። ለጊዜው ግን አሳቤ ከሀገሬ ሲወጣም ሀሳብ የነበረኝ ባጃጅ ነው፣ ባጃጅ መንዳት ማለት ነው። መኪና ነገር በጣም ነው የምወደው። ያው መኪና እንዳልመኝ መቼም ይሳካልኝ መስሎኝ ስለማይታይ ባጃጅ መንዳት አለብኝ ብዬ አሰብኩኝ ማለት ነው። እና ባጃጅ መስራት ይፈልጋለሁ። ከዛ ውጭ ደግሞ አንዳንዴ ደግሞ ባጃጅ አይሳካም እንደዚህ ይባላል። በቃ ቅርብ ጊዜ የመጣልኝ አይዲያ እንደው ሀያ ምክንያቱም ሀያ ወተት ሀያ አረባለሁ አሰብኩኝ ማለት ነው። ለምን ሀያ ወተት ቅባት ለሰውነታችን ሎሽን ብዙ ነገር የሚሰራው ከሀያ ወተት እንደሆነ ከብዙ ባለሙያዎች ሰምቻለሁ እና ሀያ አረባለሁ ብያሰብኩኝ ማለት ነው። ከዛ የተረፈ ደግሞ እርሻ አስቤያለሁ። እሺ አመሰግናለሁ። በአረብ ሀገር የሚኖሩ በአረብ ሀገር ሆኖ በወንዶች ብራቸውን የሚበሉ ሴቶች ምን ትያለሽ አለኝ። እኔ ምንም አልልም። ያው እግዚአብሔር ይጠብቃቸው ነው የምለው ከእንደዛ አይነት ማለት ነው። ምክንያቱም እኔም ተበልቼ ስለማውቀው ብዙም እንትን አልልም። እንዴት ተሸውዶ እንደሚበላ እንዴት ተሸውዶ እንደሚበሉ ስለማውቀው ብዙ ይሄ ነው ብዬ እንትን አልልም። ግን ለጥንቃቄ ያክል እነግራለሁ ማለት ነው። እኔ እንዴት ተጠነቀቅኩኝ ማለት ነው። ያው የተበላሁት ብዙ ነው አልልም። ያው ከተበሉት ውስጥ ይቆጠራለሁ ማለት ነው። ምክንያቱም የኢትዮጵያ 4000 ብር ተበልቻለሁ። ስለዚህ እንዴት እንደተበላሁም ስለማውቀው እንዴት ተታልየ እንደተበላሁኝ ስለማውቀው እነግራለሁ ማለት ነው። አንድ ጊዜ ተሸውዳችሁ አንድ ከተበላችሁ ሁለት ሶስት ደግሞ ብዙ ብር አትላኩ። በትንሹ ከቻላችሁ አትስጡ። ግን እንደዚህ ትጠራጠራላችሁ፣ ውስጣችሁ ጥርጥር ይኖራል እና 3-4 እንደዚህ ምናምን ካለ አስቆሙት። አንዴ ሞክራችሁ ካያችሁ ማለት ነው የምለው። ከዛ ውጭ ከዛ ሁሉ እግዚአብሔር ላባችሁን የሚበዘብስ ሰው እግዚአብሔር አያጋጥማችሁ፣ እግዚአብሔር አይስጣችሁ ነው የምለው ማለት ነው። እና ለቤተሰቦች ጋር ለነበረው ቆይታሽ አመሰግናለሁ። በራስሽ ቋንቋ ብሏል። ያው ራሳችን ቋንቋ የክልል ቋንቋ ከሆነ 2 አውቃለሁ።
አማርኛ ነው የራሳችን ቋንቋ ተብሎ የኢትዮጵያ ቋንቋ ተብሎ የሚታወቀው። ስለዚህ አመሰግናለሁ ሁላችሁንም የዴቭ ቤተሰቦች በሙሉ ብያለሁ። ኦኬ በስተመጨረሻ ማስተላለፍ ለምትፈልግ ካለሽ በስተመጨረሻ ማስተላለፍ የምፈልገው ነገር እግዚአብሔር አምላክ አገራችን ሰላም ሞን ምረት ያውርድልን፣ እንደ ድሮ በሰላም የምንኖርበት ያርግልን። ለወገኖቻቸው ለሁላችን እግዚአብሔር ምረቱን ኢትዮጵያን ሰላም ያርጋት ነው የሚለው። ሁለተኛ ደግሞ አንተን አመሰግናለሁ ማለት ነው። ዳዊትዬ በጣም ነው የማመሰግነው። ብዙ ጊዜ ካለው ጋር ነው ዩቲዩብ ላይ እንደሚታየው ካለው ጋር ካደገው ጋር ነው ሩጫው ማለት ነው። እና ደግሞ አንተ አስታውሰኸኝ ስላቀረብከኝ እጅግ በጣም አመሰግናለሁ። ዩቲዩብ ላይ እንደምናየው ቪው ካለው እንደውም ሼር ራሱ ምን እንደራረገው በጣም ተከታይ ያለውን ሰው ምናምን ነው እና እኔን ደግሞ እንደሚታዩኝ ቪው በጣም ትንሽ ነው 60 50 ሜቶ ነው እና አስበኸኝ ስላቀረብክልኝ እጅግ በጣም አመሰግናለሁ። ካደጉት ጋራ ነው ሩጫና አንተ ደግሞ አስታውሰህ ስላቀረብከኝ እጅግ በጣም አመሰግናለሁ። ሶስተኛ ደግሞ ውድ የዳዊት ቤተሰቦች ቤተሰብ ያልሆናችሁ ካላችሁ ጎራ ብሉ፣ ሰብስክራይብ አድርጉኝ እላችኋለሁ። ያው እናመሰግናለሁ ሁላችንም ማለት ነው።